ኢትዮጵያ አየር መንገድን መገንባት የቻለ ሀገር ለምንድን ነው የውስጥ ተቋማት ያልገነባው የሚል ጥያቄ ፕላስ ኦር ማይነስ 99% ኢትዮጵያውያን ነው ማኔጅ የሚያደርጉት የሚያስተዳድሩት። ኢትዮጵያውያን ያንን ከቻሉ ለምንድን ነው ሌላውን ቦታ መሰል ተቋም ያልፈጠር ነው? በሁሉ መስክ አንድ ለእናቱ የሆነበት ምክንያት ቅድም እንዳልከው አንድ ነገር ስናቅ በቃ ስታክ እናደርጋለን። ለምሳሌ በ60ዎቹ ፖለቲካ በሰባዎቹ የተሳተፉ ሰዎች ያኔ የሚያውቁትን ታክቲክ ያኔ የሚያውቁትን ኖሃው ዛሬ አፕላይ ማድረግ ይፈልጋሉ። ቴክኖሎጂው ተቀያይሯል። እነሱም የማይገባቸው በጣም በርካታ ነገሮች ተፈጥረዋል። ከዛ ጋር አብሮ ሳይማሩ አብሮ ሳያድጉ እነሱ ቆመው ግን አሁን ያለውን ዓለም በዚያ ጊዜ በነበራቸው ዕውቀት መወሰን ይፈልጋሉ። ፍሌክሲቢሊቲ ከጠፋ ለመማር ያለ አቅም ለማደግ ያለ አቅም ይወሰናል። ፎከስ በጣም ኢምፖርታንት ነገር ነው። ፎከስድ ሆነን አንድ ነገር ከተማርን በኋላ ግን ያ የዓለም መጨረሻ ነው ብለን ማሰብ የለብንም። ፍሌክሲብል መሆን አለብን። የማናውቃቸው ጉዳዮች እንዳሉ ማሰብ ያስፈልጋል።